ሰላም ቤተሰብ እንዴት ናችሁ? ይሄ ቪዲዮ በተለይ አረብ ሀገርና ሳውዝ አፍሪካ ለምትኖሩ ልጆች ይድረሳችሁ። በጣም ነው የምወዳችሁ እና በተለይ ውጭ ሀገር ለምትንከራተቱ ኑሯችሁን ለመቀየር ሀገራችሁን ለማሳደግ እናት አባታችሁን ወንድም እህታችሁን ለመርዳት ህይወትን ለመቀየር የተሻለ ህይወት ለመኖር የምትለፉ ልጆች ማለት ነው። በጣም ነው ደስ የሚለኝ። በነገራችን ላይ ያው ሰርቶ ራሱንም አኑሮ ሌላንም ሰው የሚያኖር የሌላ ሰውም የመኖር ምክንያት የሚሆን ሰው በጣም ጥቂት ሰው ነው በዚህ ዘመን እና በተለይ እንደዛ አይነት ነገር እያደረገ ያለው ውጭ ሀገር ያለው ሰው ነው እና አገር ቤት ያው በእርግጥ አሉ የሉም ማለት አይደለም። በድፍኑ ሁሉንም ሰው መጥፎ ማድረግ እና ራስ ወዳድ ማድረግ ተገቢ አይደለም። አሉ የተወሰኑ ሰዎች፣ ነገር ግን በብዛት የምመለከታቸው በጣም ራስ ወዳድ የሆኑ ሰዎች፣ ከራሳቸው ውጭ ሌላ ሰውን ማሰብ የማይችሉ የማይፈልጉ፣ ሌላ ሰውን ምንም ማድረግ አሁን አንድን ሰው መደገፍ ማለት ሰርቶ ሰጥቶ ምናምን ሀብት እንዲያካበት የእሱ ልፋት ብቻ አስተላልፎ መስጠት ብቻ አይደለም። እንትና ይህንን ነገር አታድርግ፣ ይሄ ይጎዳሃል፣ የሚጠቅም ይሄ ነው እና በዚህ መንገድ ብሰራ እንደዚህ አይነት ስራ ብሰራ ለውጥ ታገኛለህ፣ ውድቀትህን ብቻ ነው የሚመኘው። እንደዛ ቢያደርግ በጣም ጥሩ ነበርና ውድቀትህን ነው የሚመኘው በጣም ብዙ ሰው። ውጭ ሀገር ስትሆን እዚህ ያለው ሰው አሁን ወደ ጉዳይ ልመለስና መጠቀም ነው የሚፈልገው። በጣም ብዙዎች ከአንተ ውዝድሮ ማድረግ ነው የሚፈልጉት። በቃ አሁን ሲደውሉ ራሱ የሚጠይቁት ጥያቄ በቃ እኔ የምር አገር ቤት ያላችሁ ሰዎች እኔ ላይ እንዳትነሱብኝ፣ ያም ለእኔ ነው ይሄም ለእኔ ነው እና ምንድን ነው ጉዳዩ? ሲደውል ራሱ የሚነገረው ምንድን ነው? ስለሱ አይጠየቅም። እንዴት ነህ? ስራ እንዴት እየሰራክ ነው? እንዴት እየወጣክ ነው? ምን ያህል ታገኝበታለህ? ምን ያህል ተጠቃሚ ነህ? አመት ቆይተሃል? 2 ዓመት፣ 3 ዓመት፣ 4 5 10 20 ዓመት ቆይተሃል? እስካሁን ምን አደረግክ? የት ቤት ሰርተሃል? የት ቦታ ገዝተሃል? ምን አለክ? ምን አይነት ድርጅት ከፍተሃል? ብሎ ሰው እንትን አይልህም፣ ሞቲቬት አያረገህም። እነሱ ሞቲቬት የሚያደርጉት አንተ እንድትልክላቸው፣ ብር እንድታግዛቸው፣ የሆነ ሱቅ እንድከፍትላቸው፣ በቃ ብቻ ወይ እዛ ያለህበትን ቦታ እንድትወስዳቸው ነው። ነገር ግን መሆን የነበረበት ያ ሳይሆን መቅደም ያለበት እየለፋ ያለው ከማንም በላይ አንተ ነህ። ሁሉም ሰው እኔም ቢሆን ያው የራሴን ችግር ማስረዳት እንትን ይቀናኛል። ነገር ግን እኔ ያን ያህል እንደሱ አይደለሁኝም። አንደኛ አይቼዋለሁኝ ሁኔታውን ማለት ነው። በጣም ብዙ ይጎዳል ውጪ ያለው ሰው። አመት እስከ 10 ዓመት ምናምን ሊቆይ ይችላል። በቆየም አይደለም ብዙ ነገር ቶሎ የሚሳካለት ሰው አለ፣ ማይሳካለት ሰው አለ። በጣም ብዙ ልፋቶች፣ ብዙ ውጣ ውረዶች አሉ። ለምሳሌ እንበልና ሳውዝ አፍሪካ ብዙ ልጆች በቃ ጦር ሜዳ ማለት ይቻላል። በጣም ሌቦች ያሉበት ነው። መኪና ድራይቭ ስታደርግ ምናልባት ስፖኪዮ ወደዛም ወደዚህም እያየክ ሱቅ ያለ ሰው ከሆንክም ከመችመች እንደዚህ ከላይ ተቆርጦባቸው ቆርቆሮ ቆርጦ ምናምን ሌቦች የሚገቡበት ቦታ አለ። በእንዲህ በዘግቶ ምናምን በመስኮት የሚሰሩ ከመችመች መጥቶ ይደቅልብኛል፣ ፖሊስ መች ነው መጥቶ የሚወስደኝ ምናምን፣ በቃ በጣም ብዙ እንትኖች አሉ እና ቴረሮች አሉ። በዛ ሁሉ ረብሻ ውስጥ፣ በዛ ሁሉ ፍርሃት ውስጥ፣ በዛ ሁሉ መስዋዕትነት ውስጥ ሆኖ ነው ብር የሚሰራው የሚያገኘው ማለት ነው። ነገር ግን ያንን ብር በዛ ሁሉ ልፋት ውስጥ የተገኘውን ገንዘብ እዚህ ያለው ሰው በቃ በነፃ መጠቀም፣ ለዛውም ከዛ የመጣውን ብር በስርዓቱ መጠቀም አይችልም ሰው። አስባችሁ እንደሆነ ብዙ ጊዜ ያው እኔ የቦታውን ስም መጥቀስ አልፈልግም፣ ምክንያቱም የቦታው ሰውም ስለሆንኩኝ ማለት ነው። እንትን አይደለም ሰዎችን እኔ በነገራችን ላይ መረበሽ ምናምን የሆነ ማይሆን ነገር እንዲያስቡ ማድረግ አልወድም እና ምንድነው ይሁን የሚባል ነገር አለ። የሆነ ነገር አሁን ቤት እየተሸጠ ከሆነ 10 ሚሊዮን ቢነገር ብዙም መከራከር የሚባል ነገር የለም። የውጭ ሀገር ገንዘብ ከሆነ በቃ ይሁን፣ እሺ በቃ ይሁን ምናምን እንፈራረም ምናምን እንጨርስ ነው። ለደላላው ምን ይሰጣል ምን አሁን ወደ ሌላ ዙሪያ እስፔሻሊ የደቡብ ክልል ልጆች ናቸው ከከምባታና ሀዲያ ሞር ውጭ ሀገር ወደ ዱባይ እና ሳውዝ አፍሪካ ምናምን የሚበዛው ከከምባታና ከሀዲያ ነው። ይሄ ግልጽ ነው። አሉ ሌሎች አማራም አለ፣ ጉራጌ አለ፣ ሁሉም አለ። ግን በብዛት ከ90% በላይ በሚባል ደረጃ ከከምባታና ከሀዲያ ሞር የሚወጣው ማለት ነውና ምን ለማለት ፈልጌ ነው? በዚህን ሰዓት የሆነ ቦታ የሆነ ነገር ብቻ ሲገዛ በቃ ይሁን ተብሎ ነው የሚገዛው። ምክንያቱም እዚህ ያለፋበት ስለሆነ ውጭ ያለው ሰው የዋ ነው። ሂሳቡ የት ደርሷል፣ እኔ የለፈውበት ነው ምናምን ብሎ ብዙ ለማሰብ ይቸገራል።
እሱ ያለውን የተባለውን የሚከፍለው ከፍሎ የሚገዛው እና እሱም ለራሱም ያ ሰው ለራሱም እቃ ሲፈልግ በዚህ ልክ ነው። አሁን ስልክ ሊገዛ ከፈለገ 50 ሺህ ነው የተባለው። እኔ በ50 ሺህ ነው ስልኩን 50 ሺህ ላይሆንም ይችላል ሊሆንም ይችላል። ቢሆን እንኳን ተደራድሮ ተከራክሮ የመግዛቱ እንትን በጣም ዝቅተኛ ነው። ብዙ ሰዎች ለመኖር እዚህ ሀገር ቤት ውስጥ ተቸግሮ ጥሮ ግሮ ጋሪ የሚሰራ አለ፣ ምን የሚሰራ አለ። በጣም ዝቅ ያለ ገቢ ዝቅተኛ ገቢ የሚያገኙ ሰዎች እንደዛ አይነት ቦታን ሪች ማድረግ አይችሉ። በጣም በቃ ብዙ ሰዎች ይሁን ብለው ነው የሚገዙት ማለት ነው። ያ ሁሉ የመጣው ምንድነው? ውጭ ሀገር ላሉ ሰዎች ባለማሰብ ባለማዘን፣ ያሉበትን ሁኔታ ያሉበትን ቻሌንጅ ባለመረዳት ነው። ከዛ የመጣ ነው እና ይሄ ነገር ከምሬን ነው የምላችሁ። ይሄ ቪዲዮ ምናልባት 1000 ሰው ሊያይ ይችላል፣ 10,000 ሊያይ ይችላል፣ 100 ሰውም ሊያይ ይችላል። ነገር ግን ከዚህ ቪዲዮ እኔ 10-20 ሰው ተጠቃሚ ቢሆን ይህንን ቪዲዮ እኔ ደስተኛ ነኝና ምንድነው እንደዛ አይነት ነገር አለ። ያም ቢቆም በቃ ቢቆም ለሰዎች ማዘን ብንጀምር፣ በዛ ምክንያት ውጭ ያሉ ሰዎችን ባንጎዳቸው፣ ሀገርን ማልማት ይቻላል እኮ በጣም ውጭ ሀገር ካሉ ሰዎች በጣም ዶላር ይመጣል ወደዚህና መጠቀም ይቻላል። መጠቀም የሚቻለው ግን እንደዚህ ሰውን እየጎዱ አንደኛ ራሱንም የማይጠቅም ሰው አለ። አሁን የተባለውን 5,000 የሆነ ሱሪ የ3,000 ብር ቢሆንና ነጋዴው 5,000 ብር እሺ ብሎ ነው የሚገዛው። ያን 2,000 ብር በመበላቱ ወይ እሱም አልተጠቀመ ወይ ከዛ ብር የላከውም ሰውዬ አልተጠቀመም። ስለዚህ ከዛም ከዚህም ያልሆነ መሀል ላይ ነጋዴውን ማሳደግ ነው የሚሆነውና አሁን ላይ እንደውም ስፔሻሊ እዚህ ዙሪያ እኔ ያለሁበትን ሆቴል ስሙን ልታውቁ ትችላላችሁ። አድላ ሆቴል ነው ያለሁት ማለት ነው። እና እዚህ ዙሪያ የቦታውን ስም በግልጽ መናገር ስላልፈለግኩኝ ነው በነገራችን ላይ። እና በተለይ እዚህ ዙሪያ አሁን በጣም ብዙ ነገሮች ዲፊካልት ናቸው በነገራችን ላይ። በቃ እንደዛ ነጋዴዎች እንደውም እንደ ሳውዝ አፍሪካ የሚጎርፉበት ነው። ከስልጤ ከጉራጌ ምናምን ይመጣሉ። በእርግጥ ይሄ ምንድነው ይሁን ተብሎ ስለሚገዛ ብዙ ነጋዴዎች ይጎርፋሉ ወደዚህ። በጣም ብዙ ብሔር ብሔረሰቦች የሚኖሩባት ከተማ ነች። እኔ በጣም ደስ ይለኛል፣ እንድታድግ ፈልጋለሁ። ከዚህም በላይ ቆንጆ ብትሆን እና ብዙ ነገሮቿ ቢያምርባት፣ ብዙ ነገሮቿ ከፍ ብሎ ቢታይ፣ አምሮባት ደምቃ ብትታይ እኔ ደስታዬ ነው። እና ምንድነው ግን እንደዚህ በማጭበርበር አይደለም ሰዎች መጥቶ ጭራሽ በቃ የሳውዝ አፍሪካ የዱባይ የቤይሩት ምናምን ብር እንትን ብል ለማለት የሚልበት ቦታ ነው ተብሎ ሰው የሚመጣበት መሆን የለበትም። በስርዓቱ ሰው ለፍቶ ጥሮ ግሮ ሰርቶ የሚያድግበት ነው መሆን ያለበትና እንደዛ አይነት ነገሮችን ብንቀንስ፣ ከውጭ ሀገር የሚመጣውን ብር በቃ እንደ እንትን በነፃ ከሆነ ቦታ አፍሰን ምናምን ወይ ዘርፈን ምናምን እንዳመጣን ብር ባናረገው፣ ያ የሚጎዳው ዜጋ የራሳችን ነው። እኛንን እየተጎዳን ያለ ነው። ያ ሰው በተጎዳ ቁጥር እንደዛ አይነት ነገሮች አሉና ሌላኛው ደግሞ ላነሳ የምፈልገው ጉዳይ ምንድነው? እዚህ ጋር የሆነ ነገር ስታረጉ ቤት ልገዙ ትችላላችሁ፣ ቦታ ልገዙ ትችላላችሁ፣ የሆነ ንብረት ልታስቀምጡ ትችላላችሁ፣ ብርም ልታስቀምጡ ትችላላችሁ። ዋቴቨር እናንተ የፈለጋችሁትን ነገር የምታረጉበት እንትን አለ። ያ ነገር ሲሆን የሚታመን ሰው ነው ወይስ አይደለም የሚለው በቃ ማንንም አለማመን ነው። ከእናታችሁ ውጪ ማንንም ሰው አትመኑ። በቃ ከፈጣሪ ቀጥሎ ማንንም ማመን የለባችሁም። ስለዚህ ሰውን መውደድ እንጂ ማመን አይቻልም። ይወደኛል ማለት ራሱ አችልም። በቃ ከነጨራሹ ይወደኛል የምትለው ሰው ነው እንደውም የሆነ ሰዓት ላይ ጠላት ሆኖ የውድቀት ትልቁ ምክንያት ሆኖ ልታገኘው የምትችለው። ስለዚህ እንደዚህ አይነት ነገሮች ስላሉ ሰዎችን ስታምኗቸው፣ ሰዎችን ደግሞ የሆነ ነገር እንዲያደርጉላችሁ ምናምን ኢንቫይት ስታደርጉ መምረጥ አለባችሁ፣ ማሰብ አለባችሁ። በዛ ምክንያት ነው እንደውም ብዙ ሰዎች የማታምኑ ሰዎች አላችሁ። በእርግጥ እኔ ባለማመኔ እንዲህ ተጎድቻለሁ ልትሉ ትችላላችሁ። የምታምኑ ሰዎች ሰው ምናልባት አንድ ሰው ሊኖር ይችላል። በነገራችን ላይ እናታችሁ ምንም ሞኝ ልትሆን ትችላለች። እንግዲህ የኛ እናቶቻችን ያልተማሩ ብዙ እናቶች አሉ። ጽሑፍ ላያውቁ ይችላሉ። እንዴት እንደሚወጣ እንዴት እንደሚገባ ላያውቁ ይችላሉ። የሚያውቀውን ሰው ተደግፎ ግን ብዙ ነገሮችን ማድረግ ይቻላል። እዚህ መጥቶ አሁን ከአረብ ሀገር ሊሆን ይችላል ከሳውዝ አፍሪካ የትም አሁን ስፔሻሊ ወንዶች ላይ የነገር አይበረታም። ምክንያቱም ወንድ ላይ የሆነ ፌቨር ተያዘ ማለት ሊያጠቃው ይችላል። እሱን አይደለም የሱን ሙሉ ቤተሰብ ሊያጠፋውላ ይችላል። ወንድ ላይ ብዙም አይበረታም ይሄ ነገር። ግን ሴቶች ላይ ደካሞች ናቸው። ሴቶች ደካሞች ናቸው ስላችሁ ምንም እንትን እንዳይላችሁ ብዙ ሰዎች መጠቀሚያ ነው የሚያደርጉትና በጣም የዋ ናችሁ፣ ገር ናችሁ፣ በጣም የዋ ልብ፣ ንጹህ ልብን ያላችሁ በቃ ለሰው በጣም ሩሩ ናችሁ እና በዛ ምክንያት ሰው ላይ ተንኮል፣ ሰው ላይ ችግር ማድረስ አትፈልጉም።
ያንን አጋጣሚ በመጠቀም ሰዎች ራሳቸውን ነው በእነሱ ሀብት፣ በእናንተ ሀብት፣ በእናንተ ገንዘብ፣ በእናንተ ላብ፣ በእናንተ እድሜ ሰዎች ራሳቸውን ነው የሚያደልቡት፣ ራሳቸውን ነው የሚገነቡት፣ የራሳቸውን ቤት ነው የሚሰሩት፣ የራሳቸውን ነገር ብቻ ነው የሚያስቡት የሚያደርጉት። ምንድነው ይሄ እኔ ብዙ ጊዜ እንትን ስለሚለኝ ነው፣ በጣምም ስለሚያናደኝ ነው። ምክንያቱም ውጭ ሀገር የትም ለፍቶ የሰራ ሰው ጥሮ ግሮ ያገኘውን ገንዘብ በስርዓቱ ራሱን መጠቀም፣ ራሱን ማሳደግ፣ ራሱን የሆነ ኮምፈርት ዞን ላይ ማስቀመጥ ይገባዋል። ለፍቷል። ምክንያቱም ያለፋ የዘረፈ ሰው እንኳን ጥሩ ኑሮ እየኖረ ነው ያለው። እና ያንን የሚያደርጉ ሰዎች አሉ። ብትልኩላቸው በቃ ትክክለኛ ነገር ላይ አያውሉም። ቦታ ግዛ ብላችሁ ብር ብትልኩ ሄዶ የሚገዛው እዛ ጣረፍ ላይ ነው ለእናንተ ሲሆን ምንም ኬር አያደርግም። እናንተ እዛ ስላላችሁ አታውቁትም፣ ምንም አይነት ነገር አታውቁም። በቃ ቤት ሰራለሁ ቦታ ገዛለሁ ብሎ ለራሱ የሆነ ፈርቅ ይይዛል። ከዛ ወስዶ የሚገዛልሽ ወይ የሚገዛለ እዛ ሄዶ በቃ የሆነ ቦታ ላይ ነው እና መሀል ላይ እናንተ የምታስቡት ጥሩ ቦታ ላይ አለ፣ ቤት አለኝ፣ ቦታ አለኝ ብላችሁ ነው የምታስቡት። እዚህ ስትመጡ ነው ይሄ ነገር ሁሉ የሚገባችሁ ማለት ነው። ስለዚህ ምንድነው ማድረግ ያለባችሁ? መጀመሪያ ያለበትን ቦታ ምን አይነት ቦታ ላይ ነው ያለው፣ ምን አይነት ነው እንትን የሚለውን ነገር በደንብ ላታውቁ ስለምችሉ በጣም የምታምኑትን ሰው 1 2 3 ሊሆን ይችላል ኮምፔር ለማድረግ እርግጠኛ መሆን አለባችሁ። በቃ እኔ እዚህ መጥቼ ያየሁት ነገር አለ። ብዙዎች ስፔሻሊ በቃ ወጣ ብሎ ምናምን በከተማው ውጪ ዙሪያ ላይ ያሉ ጨረቃ ቤት ምናምን ልትሉ ስላላችሁ ብቻ እናንተ እንዴት እንደምትረዱት አላቅም። ህገወጥ ምናምን ልትሉም ትችላላችሁ። እነዛ አይነት ቦታዎች በጣም ብዙ ውጪ በጣም ዳር ላይ ያለው መሬት ሁሉ አረብ ሀገር ያለች ሴት እና ሳውዝ አፍሪካ ምናምን ነው በቃ የሚባለው። የሁሉም ማለት ይቻላል። ያ ምንድነው ኬር አላረጉም። በቃ መንገድ አልገባም፣ ገና መንገድ ያልወጣ ነው፣ ካርታ የሌለው ነው፣ በቃ ህገወጥ ነው የሚባለው እና ያንን ሚሊዮን እንኳን ማይደርስ ብር ነው መጥቶ ቢሸጡ። አሁን በዚህ ሰዓት 1 ሚሊዮን ማለት በጣም የምንት ነው፣ ምንም ማለት አይደለም ብር ላይ ሲሆን ማለት ነው። አስቡት እንግዲህ በቃ ደህና ቦታ አለኝ እኔ በ5 እና 10 ሚሊዮን ምናምን መሸጥ የምችልበት ቦታ አለኝ ብሎ ነው የሚያስበው። እዚህ ጋር ቤት ይሰራ ምን ሊሰራ ይችላል። በጣም ኳሊቲ ነገር እንዳሰሩ አድርጎ ነው የሚያስቡት። ፎቶ ላይ አጋኖ ምናምን ሊልኩ ይችላሉ። እኔ ሰዎችን እያስጠቆርኩኝ አይደለም እና ምንድነው ግልጽ ነው ያለውን ነገር ነው እያወራሁ ያለሁት። በቃ ምንም አይነት ነገር ላይ የራሳቸው ገንዘብ ልፋታቸው ላባቸው ስላልሆነ አይሳሱም። እንደዚህ አይነት ነገሮች ላይ እናንተ ስትገቡ ብራችሁን ስትልቁ ምናምን አይሳሱም። በቃ ይሄ ነገር ይህን ያህል ተብሏል ላክልኝ ነው። እናንተ እንዴት መሆናችሁ ምናምን እዛ የለፋችሁትን ትልካላችሁ። በማየውን ነገር ላይ ነው ብሩ የሚውለው። ከዛ በኋላስ ምን ሊፈጠር ነው? ስትመጡ የሚጠብቃችሁ ያ ማይረባ ነገር ነውና ልሽጥ ብትሉ ራሱ በጣም እንትን ነው፣ በጣም አደጋች ነው የሚሆነው። እዚህ ጋር ላይሸጡላ ይችላል። ባሰባችሁት አማውንት ራሱ ከእጃችሁ ላይ ወጣ ይችላል። በጣም ብዙ ዋጋ ነው የምትከፍሉበት ማለት ነው። ከዛ በፊት ማጣራት ያለባችሁ ነገር ምንድን ነው? ምን አይነት ቦታ ላይ ያለው እውነትም ይሄ ነገር ይህን ያህል አማውንት ይደርሳል ወይ ምናምን የሚለውን በደንብ እርግጠኛ መሆን አለባችሁ። እናንተን በማይጎዳ መንገድ መሆን አለበት ማለት ነው። ስለዚህ በጣም ተጠንቀቁ። በተለይ ሴቶች በጣም ተጠንቀቁ። እኔ ያው ወደ ሴቶች ማደለው ለምንድን ነው? ደካሞች ናችሁ፣ የዋሆች ናችሁ የተባላችሁትን ስለምታምኑ በቃ ሰው ስትረዱም ብዙ አትጎዱ፣ ራሳችሁን አትጉዱ። መሆን ባለባችሁ ልክ ነው መሆን ያለባችሁ። በዚህ ላይ ብዙ ልጆች ሊያወሯችሁ ይችላል፣ ብዙ ጓደኞች። በእርግጥ ሴት ልጅ እድሜ የሚባል ነገር አለ። በትዳርም ዙሪያ እኔ አገባሻለሁ እንደዚህ የሚሉ ሰዎችን አትስሟቸው። በቃ እናንተ የምትፈልጉትን ነገር ነው ማድረግ ያለባችሁ። ሰዎች ስለፈለጉ ብቻ ሰዎች ሊያገኟችሁ እንትን ስላሉ ኢንቫይት ስላደረጉ ወይ ስለደውሉ ምናምን ብቻ መሆን የለበትም። እንደዚህ አይነት ነገሮችን እናንተ በምትፈልጉበት መንገድ ብቻ ነው ነገሮችን ማስኬድ ያለባችሁ። ይህን ነገር እንድታስቡበት ብዬ ነው። ብዙ ባወራ ምንም ለውጥ የለውም፣ ግን አይዟችሁ፣ በርቱ፣ ጠንከራችሁ ስሩ። ገንዘብ ያስፈልጋል። በዚህ ዘመን ገንዘብ ያስፈልጋል። ከእግዚአብሔር ቀጥሎ እኔ ብዙ ሰዎች ላይ ያየሁትም ከአረብ ሀገርም ልትመጪ ትችላለች፣ ከየትም ልትመጣ ትችላለህ። እዚህ ጋር ስትደርስ ገንዘብ ከሌለ አንተ ምንም ነህ። በቃ ሙድ ነው የሚያዝብህ። ወንበር ራሱ አይሰጠም። በነገራችን ላይ ብዙዎች እዚህ መጥቶ የከሰሩ ሰዎች አሉ። ለዛ ነው ይሄንን ቪዲዮ የሰራሁት ማለት ነው። እና ቪዲዮ ደግሞ ለመነገራችን ላይ ለብዙዎች እንድደርስ ሼር ማድረጋችሁን እንዳረሱ። ምክንያቱም በጣም ጠቃሚ ቪዲዮ ስለሆነ ዝም ብሎ ተራ ቪዲዮ ራሱ እንደዚህ ስክሮል እያደረጋችሁ ሰዓታችሁን የምታቃጥሉበት ነው። የሚጠቅም ነገር ግን በሰሙ በጣም አሪፍ ነው ብዬ አስባለሁ ማለት ነው። እና የውጭ ሀገር ልጆች ተሟጋዥ ቢሆኑላ እኔ ደስ ይለኛል በነገራችን ላይ
ስለዚህ እባካችሁ ሴቶች በተለይ በጣም ተጠንቀቁ። ቦታ እየተገዛላችሁ ያለው ቤት እየተገዛላችሁ ገዝቻለሁ፣ ቤት ሰርቻለሁ ምናምን የሚሉት በጣም በቃ ውጪ የሆነ ቦታ ላይ ነው፣ ከተማ ውስጥ አይደለም። በጣም ነው የሚያሳዝነውና እንደዚህ አይነት ነገሮች ላይ እባካችሁ በጣም ብታስቡበትና ጥንቃቄ ብታደርጉ ብዬ ለመምከር ነው የምፈልገው። የምታምኑትን ሰው አግኝታችሁ እንትን በሉ እና ይሄን ነው ምለው። ስለዚህ ስላዳመጣችሁኝ እጅግ በጣም አድርጌ ነው የማመሰግነው ማለት ነው። ይሄንን ቻናል ደግሞ ሰብስክራይብ አድርጋችሁ ቤተሰብ መሆናችሁን አትርሱ። ቪዲዮን ደግሞ ላይክ በማድረግ ለብዙዎች እንዲደርስ አድርጉ። ለምትወዱት ለምታከብሩት ሰው ደግሞ ቪዲዮን ሼር በማድረግ ተባበሩኝ ማለት ነው። በሌላ ቪዲዮ ተመልሰን ስለምንገናኝ አብራችሁን ቆዩ። ይመቻችሁ።